በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ከዋክብቶችና ምድር ከመፈጠራቸው በፊት እሱ በዚያ ነበር። የአዳም የመጀመሪያ እስትንፋስ ከመኖሩ በፊት እሱ በዚያ ነበር። አዳም ከኤደን የአትክልት ስፍራ ሲባረር የገነት በሮችን በኪሩቤል የእሳት ሰይፍ ሲዘጋ እግዚአብሔር ለአዳም የሰጠው የተስፋ ቃል ኪዳን ነበር። አንድ ቀን እርግማናቸውን የሚሸከም የኃጢአትና የሞትን ሰንሰለት የሚሰብር ወደ ሕይወት መንገድ የሚመለሱበት ያ አዳኝ እንደሚመጣ። ለዘመናትም ይህ ቃል በነቢያትና በነገስታት በኩል ተነግሯል። ነገር ግን ጊዜ ጨካኝ ጌታ ነው። ለዘመናት የተነገረው የተስፋ ቃል ሳይደርስ ዓመታት አለፉ። ነገስታቶች ይሾማሉ፣ ይሻራሉ፣ ይሞታሉ። ሕዝብ ግን በጨለማ ውስጥ ተቀምጧል። ዓለም አርጅቷል። የተስፋውም ሻማ ሊጠፋ ተቃርቧል። ኦልፈ 2 ነገር ግን የሮማውያን መንገዶች ከተለያዩ የዓለም ክፍሎች መገናኘት ሲጀምሩና የግሪክ ቋንቋ ብዙ የተለያዩ ሕዝቦችን ሲያገናኝ በዚያች ትክክለኛ ቅጽበት እግዚአብሔር የገባውን ቃል ኪዳን ይፈጽም ዘንድ ነገራቶችን አከናወነ። ግን ማንም እንዳሰበው አልነበር። ከናዝሬት መልካም ነገር ሊወጣ ይችላልን ብለው በሚጠይቁበት ቦታ ማርያም የምትባል ወጣት ድንግል ትኖር ነበር። ማርያምም ከንጉሥ ዳዊት ዘር አናጺ ለሆነው ዮሴፍ ለሚባል ሰው ታጭታለች። መልአኩ ቅዱስ ገብርኤል ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ። እሷን ባየችው ጊዜ አነጋገሩ የተነሳ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። መልአኩም መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድልሻል፣ ከአንቺም የሚወለደውም ቅዱስ ነው፣ የልዑል እግዚአብሔርም ልጅም ይባላል። እነሆ ከዘመዶችሽ ኤልሳቤጥ በስተርጅና ወንድ ልጅን ጸንሳለች። መካን ትባል የነበረው ከጸነሰች እነሆ ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እነሆ የእግዚአብሔር ባሪያህ እንደ ቃልህ ይሆንልኝ አለችው። በዚያም ወራት ማርያም ፈጥና ተነሳች፣ ወደ ተራራማው ሀገር ወደ ይሁዳ ከተማም ደረሰች። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ቃልም ጮኻ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ ሰላምታ ስትሰጪኝ ቃልሽን በሰማሁ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። ከእግዚአብሔር ዘንድ የነገሩሽ ቃል እንደሚሆን የምታምኚ አንቺ ብፅዕት ነሽ። ማርያምም እንዲህ አለች፣ ሰውነቴ እግዚአብሔርን ታከብሯለች፣ ልቦናዬም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያውን ትሕትና ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ታላቅ ሥራን ሰርቶልኛልና ስሙም ቅዱስ ነው። ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸነሰች። እጮኛዋ ዮሴፍ ግን ጻድቅ ነበርና ሊገልጣት አልወደደም፣ በስውርም ሊተዋት አሰበ። ይህንንም ሲያስብ የእግዚአብሔር መልአክ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የሚወለደው በመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትሉአለህ። ይህም ሁሉ የሆነው ከእግዚአብሔር ዘንድ በነቢይ የተነገረው ይፈጸም ዘንድ ነው። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከእኛ ጋር ነው ማለት ነው። ዮሴፍም የእግዚአብሔር መልአክ እንዳዘዘው አደረገ። ዓለም በሮማውያን ግዛት ስር ወድቃለች።
ቄሳር በንግስና ዙፋኑ ላይ ተቀምጦ የሁሉም ጌታ እንደሆነ በማሰብ አዋጅ አውጥቷል። እያንዳንዱ ሰው ወደ ቅድመ አያቱ ከተማ በመሄድ እንዲመዘገብ፣ እያንዳንዱ ነፍስ ይቆጠር ዘንድ ተናግሯል። ሮም ዓለምን እንደምትገዛ አምናለች። ሕዝቡም ከቄሳር በላይ ኃያል፣ ከወርቅ በላይ አምላክ የለም አሉ። ነገር ግን ይህች ምሽት የቃሉን መፈጸሚያ አውድ ነበረች። ቄሳር በኩራት የተናገረው አዋጅ በትንቢተ ሚክያስ ምዕራፍ 5 ቁጥር 2 ይፈጸም ዘንድ ነበር። አንቺ የኤፍራታ ምድር ቤተልሔም ሆይ፣ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ነገር ግን አወጣጡ ከቀድሞ ጀምሮ ለዘላለም የሆነ በእስራኤልም ላይ ገዢ የሚሆን ከአንቺ ይወጣልኛል። ዮሴፍም ከገሊላ አውራጃ ከናዝሬት ከተማ ወደ ይሁዳ ወደ ቤተልሔም ወደ ዳዊት ከተማ ወጣ፣ ከጸነሰችው ከማርያምም ጋር ሄደ። እናም በሺዎች የሚቆጠሩ በአቧራ መንገዶች ላይ የሚጓዙ ቤተሰቦች ደክመዋል። ከእነሱም መካከል ዮሴፍና ማርያም ይገኙበታል። ይህ ጉዞ ለጠንካራ ሰው 4 ቀናትን፣ ለሴቶች ደግሞ እስከ 6 ቀናትን ይፈጃል። እያንዳንዱ እርምጃ ትግል ነበር። የቤተልሔም ከተማ ትርምስና ጫጫታ ውስጥ ነች። በሰዎች ተጥለቅልቃለች። እያንዳንዱ ቤት ሞልቶ ነበር። እያንዳንዱም ክፍል ተይዟል። ዮሴፍ ማደሪያ ለማግኘት በጭንቀት ፈለገ። የማርያም ምጥ እየጀመረ ነበር፣ ግን ምንም ቦታ አልነበረም። በመጨረሻም ለእንስሳት ማደሪያ የሚሆን በረት ውስጥ መጠለያ አገኘ። ምድር ፈጣሪዋን ለመቀበል ተዘጋጀች። ኢየሱስ ክርስቶስ የዓለም ብርሃን ነውና ዓለም ለመገመት በማያስበው በተጨናነቀች ከተማ በአንዲት ምሽት የነገስታቱ ንጉሥ በበጎች መካከል በበረት ውስጥ ተወለደ። በቤተ መንግሥት አሊያም መለከት ተነፍቶ ታውጆ አልነበረም፣ ነገር ግን እግዚአብሔር በወደደውና በመረጠው ስፍራ። በዚያው ሌሊት በጨለማ ኮረብቶች ላይ እረኞች በእሳት ዙሪያ ተቀምጠው መንጋቸውን ይጠብቁ ነበር። እነሆም የእግዚአብሔር መልአክ ባጠገባቸው ቆመ። የእግዚአብሔርን ብርሃን በዙሪያቸው አበራ፣ ታላቅ ፍርሃትንም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ። እነሆ ዛሬ በዳዊት ከተማ መድህን ተወልዶላችኋል፣ ይኸውም ብሩክ ጌታ ክርስቶስ ነው። ለእናንተም ምልክቱ እንዲህ ነው፣ ሕፃኑ አውራ ጣቱን ታስሮ በጨርቅም ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ መጡ። እረኞቹም ወደ ቤተልሔም ፈጥነው ሄዱ፣ ማርያምንና ዮሴፍንም አገኟቸው። ሕፃኑንም በበረት ውስጥ ተኝቶ አገኙት። እያከበሩና እያመሰገኑም ተመለሱ። እነሆ ሰብአ ሰገል ከምስራቅ ወደ ኢየሩሳሌም መጡ። በምስራቅ ያዩት ኮከብ ሕፃኑ እስካለበት ቦታ ላይ ደርሶ እስኪቆም ድረስ ይመራቸው ነበር። ወድቀው ሰገዱለት። ሳጥኖቻቸውንም ከፍተው ወርቅና ዕጣን፣ ከርቤም እጅ መንሻ አቀረቡለት። እናም እንዲህ ሆነ፣ እግዚአብሔር ቤተ መንግሥቱን ለማሳፈር ጋጣውን መረጠ። ቃል ሥጋ ሆነና በመካከላችን ኖረ። አማኑኤል፣ እግዚአብሔር ከኛ ጋር። ይቺ ሌሊት ቃል ኪዳን የተቀመጠባት ሌሊት ናት። ይቺ ሌሊት ሁሉን ነገር የለወጠች ሌሊት ናት። ክብር ለእግዚአብሔር በሰማያት ይሁን።